ሰላም አለይኩም ኡስታዝ። ጥሬ ስጋ መብላት መክሰርን የሆነ የሚፈልግን ነገር ማጣትን እና ለኪሳራ መዳረግን ነው የሚያመላክተው። በተቃራኒ የበሰለ ስጋ መብላት ደግሞ ትርፋማነትንና ውጤታማነትን ነው የሚያሳየው። አላሁ አለም። ኡስታዝ በአላህ መልስልኝ፣ ማላውቀው ሰው መወደውን ልብስ ሲሰጥ አየሁኝና ከተራራ ስወድቅ የሚወደድ ልብስ ከሌላ ሰው ማግኘት ከማይታወቅ ሰው ይህ ሰው አንቺን እንደሚፈልግ ለወንድም ለሴትም በዚሁ አጋጣሚ ተመሳሳይ ነው። ይህ ሰው ልብሱን የሰጣችሁ አካል እናንተ ባታውቁትም ግን ከናንተ ጥሩ የሆነ ግንኙነት እንዲኖረው እንደሚፈልግ ከናንተ እገዛን እንደሚፈልግ ሴት ልጅ ከሆነች ደግሞ በተለየ መልኩ ደግሞ ማግባት እንደሚፈልግ እሷን እንደዚሁ ለትዳር እንደሚመኘት እንደሚወዳት ማመላከቻም ጭምር ነው። አላሁ አለም። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ በህልም ብርቱካን መብላት ምንድነው? ብርቱካኑን ከመሬት አንስቼው ነው የበላሁት። 3 ነበሩ። ብርቱካን መብላት ሁለት አይነት ፍቺ አለው። የመጀመሪያው የሚጣፍጥ የሆነ ብርቱካን ቆንጆ ብርቱካን ከሆነ ጣፋጭ ከሆነ በዱንያ ላይ ራሃ መሆን ወይም ሰላምን ማግኘት ከሐሳብና ከጭንቀት የተገላገለ ወይም የገለለ የሆነ ህይወትን መኖር ሪዝቅ ሰፊ የሆነ ሪዝቅን ማግኘት ሲሆን፣ እንደዚሁ ብርቱካን መራራ ከሆነና የሚጎመዝዝ ከሆነ ደግሞ ሐሳብና ጭንቀት እንደዚሁም ደግሞ አንዳንድ ችግሮች መከራዎች መኖራቸውን ነው የሚያመላክተው። ዱዓ ያስፈልገዋል። ዱዓ አድርጉበት። አላሁ አለም። ኡስታዝ ብዙ ጊዜ ጠይቄ አይመለስልኝም። ከጡቴ ወተት ሲፈስ አየሁ። ልጄን ሳጠባ ይሄን ብቻ መልስልኝ። መርሐባ። ወተት ልጅ ማጥባት ወተት ያው ሪዝቅ ነው፣ ገንዘብ ነው፣ ሀብት ነው፣ በረካ ነው። ስለዚህ ምናልባት የትዳር ሁኔታና እንደዚሁም ልጅ መኖር አለመኖር ወይም ደግሞ ማግባት አለማግባት እሱን አልገለጻችሁም። እሱን በተደጋጋሚ ግለጹ ብያለሁኝ። ለባለ ትዳር ከሆነ በረካ አላህ ማመስገን ያሉበት ኒዕማ የተሻለና ኸይር እንደሆነ ማሳያ ነው። ከዛ ተጨማሪ ደግሞ ወደፊት ብዙ የሚጠብቅ ኸይር ነገር አላህ እንዳዘጋጀላቸው ማመላከቻም ጭምር ነው። እንደዚሁም ደግሞ እርግዝናን ያላረገዘች ከሆነች እርግዝናንም ያሳያል፣ ያመላክታል። ከአላሁ አለም። ኡስታዝ ሰላም አለይኩም። ትንሽ ልጅ ምግብ ያልጀመረ ህፃን እሽኮኮ አድርጌው አይነ ምድሩን ላይ ሲለቅ አየው። ምንድነው መልስ ይላል። ህፃን ልጅ ምግብ ያልጀመረ ህፃን ልጅ አይነ ምድር ላይ ማድረግ ማለት ወይም ደግሞ መጸዳዳት ላይ ማለት ይሄ ሁለት አይነት ትርጉም አለው። የመጀመሪያው የሆነ መደበቅ የምትፈልገው ነውር እንዳለብህ ወንጀል እንዳለብህ ማሳያ ነው። ሌላኛው ደግሞ ሪዝቅ ነው፣ ገንዘብ ማግኘት ነው፣ ሀብት ነው። እንደዚሁም ደግሞ በቅርቡ ነጃ መውጣት ነው፣ ካለህበት ጭንቀት፣ ሐሳብ፣ መከራ ነጃ መውጣትን፣ ማምለጥን፣ ማለፍን፣ የመከራን ጊዜ ማለፍን የሚያመላክት ነው። አላሁ አለም። ኡስታዝ በህልሜ ልጄ ነጭ እባብ ሲነድፋት አየሁኝ። በአላህ መልስልኝ። እባብ እንዳጠቃላይ አድጉ ነው፣ ጠላት ነው። ቅርብ የሆነ ጠላት ምቀኛ መሆኑ ይታወቃል። ነገር ግን ነጭ እባብ ሲሆን ሁለት ትርጉሞች አሉት። የመጀመሪያው ኸይር ነገርን ማግኘት ገንዘብን ከማግኘት ጋር የተያያዘ ይሆናል። ሁለተኛው ደግሞ የሆነ ፈተና እንደሚያጋጥመው የሆነ ችግር ውስጥ እንደሚገባ፣ ነገር ግን ከዚህ ችግርና ፈተና በቅርብ ጊዜና በአሳማኝ መልኩ በአስደሳች መልኩ ከዚህ ችግርና ፈተና እንደሚወጣ ማመላከቻም ጭምር ነው። ፈተናውን እንደሚያልፈው ድል እንደሚያደርግ ማሳያ ነው። አላሁ አለም። እሺ ኡስታዝ በአላህ ተለፈኝ። በህልሜ በትልቅ ወንዝ ውስጥ 20 ሊትር ጀሪካ ተሸክሜ ድልድይ አንዳልጠይ በውሃ ውስጥ ከነጀሪካኔ ገብቼ ይዞኝ ሄደ። በአላህ እንዳታልፈኝ
ወንድሜ ይላል። እሺ ሂክማ እህታችን ሂክማ ያው ስለ ህልሙን ከመናገራችሁ በፊት ህልሙን ሊያግዝ የሚችል ነገር ፍቺውን ሊያግዝ የሚችል ነገር ዝርዝር ጻፉ ብያለሁኝ። ማልፋችሁ አብዛኞቻችሁ ማልፋችሁ አንድ ከዚህ በኋላ ይሄ ነው ብዬ ነግራችኋለሁኝ። ዝርዝር ያልጻፋችሁ እንግዲህ መፈሰር ሊከብድ ይችላል። ባለትዳር ከሆናችሁ፣ ሰራተኛ ከሆናችሁ፣ ወንድ ከሆናችሁም ሴት ከሆናችሁም ጾታችሁን ብትገልጹ ያለውን ነገር ዝርዝር ተፋሲል ብታስቀምጡ ቆንጆ ነው። የህልሙን ዝርዝር ሳይሆን የእናንተ ማንነት ማለት ነው። ይሄ ደግሜ ነው አሁን የምናገረው፣ ምክንያቱም ህልሙ ፍቺው ከዛ ከእናንተ ማንነት ጋር የሚወሰን ስለሆነ ባለትዳር የምታየው ህልምና ላጤዋ የምታየው ህልም ልጅ ያላትና ልጅ የሌላት ይለያያሉና እነዛን ዘርዝራችሁ ብታስቀምጡ ብዬ ተናግሬያለሁኝ። አሁንም ቢሆን አትዘንጉ። አላኩል ያህል ይሄ እዚህ ጋር እህታችን ሂክማ የጻፈችው ቆንጆ ነው፣ ጥሩ ህልም ነው። ምክንያቱም ያው የምትፈልገው ሪዝቅ ሰፋ ያለ ሪዝቅ እንደሚገኝ እንደዚህም ደግሞ ተስፋ ማትቆርጥባቸውና ተስፋ ከቆረጠች በኋላ ሊመጡ የሚችሉ ብዙ ኸይር ነገሮች እስካሁን ድረስ ተስፋ ስትቆጥርባቸው የቆረጠችባቸው ነገሮች አሁን በተከታታይ አላህ ሱብሓነሁ ወተዓላ ሊያሳካላት እንደሆነ ማሳያ ጭምር ነው። ከዛ ተጨማሪ ደግሞ ባለትዳር ከሆነች አሁን ለዚህ ነው አያችሁ መጥቀስ ያስፈልጋል የተባለው። ባለትዳር የሆነች ከሆነች ቆንጆ የሆነ ኻሊስ በሁሉም ነገር ላይ ከሱስም ከመጥፎ ባህሪ ምናምን የጸዳ ንጹህ የሆነ ባል ቆንጆ የሆነ ባል አላህ ሊለግሳት እንደሆነ ማሳያ ነው። ያገባች ከሆነ ማነው ላጤ ከሆነች ማለት ነው። ያገባች ከሆነች ደግሞ እንደዚሁ ቆንጆ ባል ጥሩ ባል አላህ ሱብሓነሁ ወተዓላ ሊለግሳት እንደሆነ ማሳያ ነው። ስለዚህ ሌላኛው እርጉዝ ካልሆነች ልታረግዝ እንደሆነ ማሳያ ነው። እርጉዝ ከሆነችና ካልሆነችም ደግሞ አግብታም ከሆነ ያው አርግዛ ጥሩ ልጅ ልትወልድ እንደምትችልም የሚያሳይ ነውና ኸይር ነው፣ ጥሩ ነው። ዱዓ ያስፈልገዋል። በዱዓ በርቱበት እላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ በህልሜ በሬ እያባረረኝ አየሁኝ። በአላህ ንገረኝ፣ ጨንቆኛል። በሬ እያባረሩ ማባረርና በሬው የሚወጋው ወይም የሚጎዳው ከሆነ ከባድ ወንጀል መስራቱን ያመለክታል። ነገር ግን ከሱ ማምለጥ መሸሽ ከሆነ ደግሞ ያው ከከፍተኛ የሆነ አሻጢር ወይም ተንኮል ያሰበ አካል ከሱ ማምለጥን ነጃ መውጣትን ከጭንቀትና ከመከራ ከጠላት ማምለጥን ነው የሚያመለክተው። ነገር ግን በሬው ጥቃት አድርሶበት ከሆነ የሚያመለክተው ወንጀለኛ እንደሆነ ወንጀል መስራቱን ተውበት ማድረግ እንዳለበት ያመለክታል። አላሁ አለም።